የሞተው እሱ ነው። ወተቀብረ የተቀበረው እሱ ነው። ወተንሥአ ከታመመ ሞተ ተቀበረ የተነሳው እሱ ነው። አካለ ሥጋ ሲታመም አካለ ሥጋ ሲታመም መሉሊተ ሥጋ ሲታመም መሉሊተ መለኮት ታመመ ሞተ ተቀበረ ብሎ ወዴት ደረሰ ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና ህቦ አለ። 3 መዓልት 3 ሌሊት በከርሰ መቃብር አድሮ ተነሳ። ጻዕረ ዘሞተ ፈትሐ የሞት 3 መዓልት 3 ሌሊት በከርሰ መቃብር አድሮ የተነሳው የሞት ጻዕረኝነቱን ያጠፋው እሱ ነው። ጻዕረ ዘሞት አለ። ቀድሞ ሰው ሲጸነስ በዘር በሩካቤ በሚጸነስ ጊዜ ሰይጣን ከሰራዊቱ አንዳንዱን እየላከ በዘር ይቆራኘዋል። ኋላም ከተወለደ በኋላ አብሮ ያሳድገዋል። ፍልጠት፣ ቁርጠት፣ ውጋት እየሆነ በሚሞትም ጊዜ ህሱም ገጹን ፍጹም አርአያውን ጽሩም ህሱም ገጹን ያሳየዋል። ያን ጊዜ በጻዕር በጋር ነፍሱን ከሥጋው ይለየዋል። ያን ጊዜ ከሰራዊቱ አንዱን ልኮ ወደ ሲኦል ያገባዋል። አሜሃ ይትፌነዋ ነፍሳት ውስተ ሲኦል ወይመልአ እስከይመልአ አብያተ ሞት እንዲህ እያደረገ ይነጥቅ ነበር። ዛሬ ግን ጌታ በማኅፀን ከተጸነሰ ወዲሁ ቁራኝነት ጠፋና ጻዕረ ዘሞት ፈታ አለ። አንድም ሴቶቹ ወንዶቹ እስከ 40 ቀን ድረስ ከተወለዱ ጀምሮ እስከ 40 ቀን ድረስ ከመቃብራቸውን ያልምሰው ከዚያው ሲፈራገጡ ሰንብተው ከዚያው ተቀብረው ይገኙ ነበር። ሴቶቹም ከተወለዱ ጀምሮ እስከ 80 ቀን ድረስ ከዚያው ሲፈራገጡ ሰንብተው መቃብራቸውን ያልምሰው ከዚያው ሙተው ይገኙ ነበር። በማኅፀን የተቆራኛቸው ሰይጣን እንዲህ እያደረገ ይገላቸው ነበር። ዛሬ ግን ጌታ በማኅፀን ከተጸነሰ ወዲህ ቁራኝነት ጠፋና ጻዕረ ዘሞት ፈታ አለ። ወዘሙታን ተንሥአ ቁራኝነትን ያጠፋው ከሙታን ተለይቶ የተነሳው ነው። ኢኮነ ባሕቲቶ ብቻውን አይደለም፣ ሰው የሆነ አካላዊ ቃል ነው እንጂ እመሞኦ ኃያል ለድኩም አኮ መንክር እመሞኦ ኃያል ለድኩም እንዲል ከዊኖ ሰብአ ዘእመንፈስ ቅዱስ ሰው ሁሎ የአዳምን ሰው ሁሎ በግብረ መንፈስ ቅዱስ ሰው የሆነ እሱ የሞት ጻዕረኝነትን ያጠፋው ነው። ሥጋሁ ለአዳም ምስለ ነፍሱ የአዳምን ሥጋ ከነፍሱ ነፍስ ከሥጋው ሥጋ ነስቶ ዘኢሃደገ ነፍሶ ውስተ ሞት ዘኢሃደገ ነፍሶ ነፍሱን በሞት ውስጥ አልተወውም። ብቻ የበደልክ በደልክ የገደልክ ገደልክ ብሎ አልተወም፣ ካሳትሶ አዳነው እንጂ። ዘበመንፈስ ለአዳም ጸወኖ ዋዮ ለአዳም ጸወኖ ዘበመንፈስ በመንፈስ ቅዱስ አዳምን አከበረው። ወሃየዎ አዳነው። አንድም ሕያው አድርጎ አስነሳው አዳነው እንጂ። ዘለብሶ ለአዳም ሞይቶ የአዳምን ሥጋ ለብሶ አዳምን ያዳነው ብቻ አካላዊ ቃል አይደለም፣ የሰውን ሥጋ ተዋህዶ ነው እንጂ። ኢነሶ ለዘነሶ እመላእክት አላ እምዘራ አብርሃም አለ እንዲል ዘዐርገ ውስተ ሰማይ ተዋሪዶ ለሞት ወደ ሰማይ ያረገው የሞተው የተነሳው ነው። ወአልቦ ዘዐርገ ውስተ ሰማይ ዘእንበለ ዘወረደ እምሰማይ እንዳለ እምድኅረ መስቀል ሞዐ በቲኮ ማይሰሮ ለሞት
ከተሰቀለ በኋላ የሞትን ማሰሪያ አጥፍቶ አረገ። በእንተ ዘታየለነ ዲያብሎስ ትካት ቀድሞ ዲያብሎስ ስለተራካታብን ፈንታ በዝንቶ በዚህ የመስቀልን መከራ በመቀበሉ የዲያብሎስን ምክሩን አጠፋበት። በእንተ ሕማሙ አርአያነ ሙስናሁ መከራ በመቀበሉ የዲያብሎስን ጥፋቱን አሳየን። በቲኮ ዘኃይሉ ሰጠጠ መስገድኮ እምዛ ኃይሉ መርዙን አጥፍቶ ሰጠጠ መስገድኮ ማሰሪያውን ቆረጠበት። ህምዘ አለው የዲያብሎስን ስራ፣ መርዝ አለው መርዝ ከአካል ጥቂቱን የነካ እንደሆነ ወይም ጥቂቱን የበሉት እንደሆነ በሰውነት ተሰራጭቶ እንዲጎዳ ኃጢአትን ዲያብሎስን ጥቂት መግቢያ ካገኘ እሱ እያስፋፈው ይሄዳልና እንከመረ ከበን ቁሰሙ በአው እቱ ያረህቦ ለንዑስ መካን እንዲለ አንድም መርዝ ያለው ኃጢአትን ነው። መርዝ ጥቂት የለውም። ጥቂቱን ካቀመሱት ሰውነትን ጎድቶ ለሞት እንዲያደርስ የኃጢአትን ትንሽ የለውምና ተአቀብ እምንውሳት ከመይትልቅ በአብያት እንዲል ወገጹ ዘፍጹም በጽልመት ፈራ ወደንገጸ ዲያብሎስ ፊቱ በጨለማ የተሸፈነ ዲያብሎስ ፈራ፣ ደነገጠ፣ ጠረጠረ፣ ሸሸ። አንድም ወገጹ ዘፍጹም ይላል። ፊቱ በጨለማ የታተመ ዲያብሎስ ፈራ፣ ደነገጠ፣ ጠረጠረ። ርእዮ ቦተ ልደት በሥጋ አምላክ በሲኦል በዓይን ሌላውን ያዩበታል። ቅዱሳንም በእርሱ ሌላውን ያውቁበታልና አንድም እርሱ ለአእምሮ የእውቀት መገኛ የጥበባት ሁሉ ምንጭ ብሎ ይናገራል። አሁን ወርቅ ብር በሳጥን ተወስኖ ይኖራል እንጂ ወርቁ ብሩ ሳጥኑን አይወስነውም። እሱን ጥበባት በእሱ ተወስነው ይኖራሉ እንጂ እሱን አይወስኑትምና እርሱ ለአእምሮ አለ። ዘምጸጋ ፍጹም ገባሬ ነፍስ ወሀቤ ጸጋ ለአዳም አካልን የሰጠ በቋኤ አንድም ወሀቤ ጸጋ ለአዳም አካልን የሰጠ ዘምጸጋ ፍጹም ገባሬ ሌላው ፍጥረት ከመፈጠሩ አስቀድሞ አንድም ወሀቤ ጸጋ ልጅነትን የሰጠ ዘምጸጋ ፍጹም ገባሬ ከሌላው አስቀድሞ ገባሬ ነፍስ በቋኢ ነፍስን የምትጠቅማት ገባሬ ነፍስን ማህበ አልቦ ሀበቦ አምጥተህ የፈጠርካት በቋየ ጸጋዌ መንፈስ ቅዱስን ሰጥተህ በሀብት በጸጋ በረድኤት የምታሳድጋት መዝገበ ጥበብ የጥበባት መገኛ መዝገብ ሀበጻቴ ወቁንቁኔ ዝግብ ለቱ መዝገበ ዘበሰማያት እንዲል ሰማያዊ ድል ያለ ረዳኢ የምትረዳ ረዳኢ ሀብቱን ንብረቱን ማይበር ሞገድ የወሰደበትን የምትረዳ አንድም ረዳኢ እርሻ ኑሮታ አርሶ ቆፍሮ የዘራውን እንዲበቅል የምታደርግ አንድም ሀብት ንብረት ለሌለው የዕለት ጉርስ የዓመት ልብስ የምትሰጥ አንተ ነህ። መምህረ ቅዱሳን የቅዱሳን መምህር አንተ ነህ። ወዘሰ አልቦሙ ሀዳፍ ይትነገፉ ከመ ቆጽል እንዲል አንድም ሀዳፍ የነፍስ ለጻድቃን እንዲል
ወመሰረተ ዓለም ወመሰረተ ዓለም የዓለም ፈጣሪ አንተ ነህ እግዚአብሔር ወጣኔ ሁሉ ፈጻሜ ሁሉ አዜ ሁሉ ጸባቴ ሁሉ እንዳለ አባ ሕርያቆስ አንተም ወመሰረተ ዓለም ስለ ፍጥረትን በዕለተ እሑድ ጀመርክ በዕለተ ዓርብ ጨረስክ። አንተም ኦሪትን የሰራ ኦሪትን በነቢያት አድረህ የሰራ ወንጌልን አንተ በአካል ተገሰህ የሰራህ ብሎ መርሆው ይቀጥላል። ዘይትወከፍ ጸሎተ ንጹሐን የንጹሐንን ጸሎት የሚቀበል አንድም ሰማይ ሲነው የሚሰማ አሁን የኃጥአንን ጸሎት የማይቀበል ብሎ አይደለም። ለባለአስዊክትኒ ውእቱ ይረድኦሙ እንዲል ሁሉንም ይሰማል። ነገር ግን ፈጥኖ የሚቀበል የንጹሐንን ጸሎት ነውና ጸሎቱ ለመስተቀጂው ከመዘር ዘወቀ ማእከለ አስዋክ እንዲል በቂም በበቀል ሆኖ ቢጸልዩት ጸሎትን አይቀበልምና እንዲህ አለ እንጂ መስማቱንስ ይሰማል። ከንሴብ ወልድ ዋሕድ ወልድ ዋሕድ አንተን እናመሰግናለን። ቀዳሜ በኩር የሁሉ ጀማሪ ሆነነ በኩረ ወጥንተ ለኩሉ ምግባረ ሰናይ እንዲል የጥምቀት ጀማሪ አንተን ቀዳሜ የጾም ጀማሪ አንተን እናመሰግንሃለን። ቃለ አብ የአብ አካላዊ ቃል አንተን እናመሰግንሃለን። ኩሉ ዚአከ ጸጋ ዘዋከነ ለንጽዋከ ስምክን ለምንጠራ ለምናመሰግን ለእኛ የባሕርይን የጸጋ አድርገህ የሰጠህን አንተን እናመሰግንሃለን። የባሕርይን የጸጋ አድርጎ ይሰጠናልና አንድም በባሕርይ ጥበቡ ብዛት እየሰፈረ የሚሰጥበት የእሱን የባሕርይ ጥበብ ምላት ስፋት የማይታወቅ እሱን ቅዱስ ክቡር ቅዱስ እያልን ስሙን እንጠራለን። አምጦ ዛልሆነው ከተፈጥሮ ከተድህሮ ካለመመለክ ካለመሰገድ ንጹሕ የምትሆነ አንተነ አንድም ይገብረ ኃጢአተ ይላል ወይ ተረክመ ሐሰት ውስተ አፉ እንዲል ሐሰት ያልተገኘበት እሱን እናመሰግናለን። ዘቦቱ ጥሪት አበጻጼው ቁንቁኔ እያማስኖ ብል መቀዝ የማያበላሸው የማይፈርስ የማይበሰብስ ሀብት ያለው አንድም ብል የማይበላውን መቀዝ የማያበላሸውን ስጦታ የሚሰጠን እሱን እናመሰግናለን። ዘለኩሉ ህሊና ለነ ይትወከሉ ብቃትዎ የሚያምኑብህን ሁሉ በህሊናው በውሳጣዊ ህሊና በአፋዊ ህሊና ለሚያምኑብህ ሁሉ የምትሰጥ ውሳጣዊ አፋዊ ብሎ ገለጸ። አፍኒ ወልብ ህቡረ ይእመኑ አፍን ልብ በአንድነት ይመኑ እንዳለ መጽሐፍ ያፈትዎሙ ለመላእክት ወያውፅዎ ለዘእምቅድመ ብርሃን ቅድመ ዓለም በብርሃን በባሕርዩ ተሰውሮ የነበረ እሱ መላእክት 24 ሰዓት አንድ ምሳል ከአራት ከፍለው ያመሰግኑት ያመሰገነው የማይመስላቸው እሱን እናመሰግነዋለን። አቃቢነ ዘኢይማስን የማይጠፋ ጠባቂያችን የማይደክም ዘኢይደክም ኃያል ዘኢይደክም እንዲል የማይደክም ጠባቂያችን እሱን እናመሰግናለን። መዝገበ ጽልመት እንተ ብነ በስመተ አቡከ አብራከ ለነ የጨለማውን መኖሪያ በአንተ ፈቃድ ያጠፋህልን የጨለማ መኖሪያ አለው ሲሆንም በፈቃዱ በአካለ ነፍስ ሂዶ ብርሃነ መለኮቱን ባየች ጊዜ ሲሆን ፈልቃለች። አጋንንትም ደንግጠዋልና በስመተ አቡከ አብራከ አለ። ዘአውፃእከነ እማእምቅ ውስተ ብርሃን ከአሳር ወደ ክብር ከጨለማ ወደ ብርሃን
ከሲኦል ወደ ገነት ያሸጋገርከን አንተን እናመሰግናለን። ወሀብከነ ሕይወተ ሞት ከሞት ይልቅ ሕይወትን የሰጠህን አንተን እናመሰግናለን። ወጸጎከነ እምግብርናተ ግእዛነ ግእዛነ ለዲያብሎስ አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ አዳም የዲያብሎስ አገልጋይ ሔዋን የዲያብሎስ አገልጋይ ከመባል ከክፉ አገዛዝ ነፃነት የሰጠህን አንተን እናመሰግናለን። ዘበመስቀልከ አቅረብከነ ሀባቡከ መልዕልተ ሰማያት በመስቀልህ አንድን በመሰቀል ከሰማያት በላይ ካሉ ከመላእክት ጋር አቀረብከን። አሁን ከሰማይ በላይ መላእክት ኑረው ሳይሆን ከአንተ ከአባት ጋር አስታረቀን ሲል ወአቀበነ ሀበ እግዚአብሔር አቡሁ እንዲለ አንድም በአራቂናሁ ሙቀርብ እንዳለ በእሱ ቸርነት ከራሱ ጋር ያስታረቀን ከአንተ ጋር ያስታረቀን አንተ እናመሰግናለን። በወንጌል መራከነ በወንጌል መራሃን አንድም በኦሪት በወንጌል ሕይወትን ሰጠኸን። ወበነቢያት ናዘዝከነ በነቢያት አረጋጋን። አንድም ወደ ነቢያት ናዘዝከነ ያስቀድማል። በኦሪት አረጋጋሃን በወንጌል ሕይወትን ሰጠኸን። ዘለሊከ አቅረብከነ አምላክ ወደ አንተ ያቀረብከን አንተን ፈጣሪያችን እናመሰግናለን። አላ ብርሃነ ሀበነ እግዚኦ አቤቱ አሁንም ከጸጋ ላይ ጸጋ ከክብር ላይ ክብር ጨምረን ብርሃንን ስጠን። ለከ ለአምላክነ ንወድስ አቤቱ አሁንም አንተን እናመሰግናለን። በመወትር በዘያለም አኮትየ ሁልጊዜ አርምሞ ጽራት በሌለበት ምስጋና አንተን እናመሰግናለን።